እኔ የገንዘብ ችግር የለብኝም። እኔ የምፈልገው እንድትጸልዩልኝ ነው። የኢትዮጵያ እናቶች ጸልዩልኝ፣ የገንዘብ ችግር የለብኝም ብሎ እንግዲህ ማስተር ሀብነት። ሰላም ጤና ይስጥልኝ። እንዴት ናችሁ ውድ የሀገሬ ልጆች? ሰላማችሁ በያላችሁበት ይብዛ። እንግዲህ በትናንትናው ዕለት የማስተር ሀብነት መታመም ይፋ ሆኗል። የራሱን ህመም ድብቅ አድርጎ ብዙዎችን ሲረዳ የቆየው በበጎ ነገር እንግዲህ ሚዲያውን በበጎ ነገር በበጎ ተግባር ከሚጠቀሙት ውስጥ አንደኛውና ዋነኛው ማስተር ሀብነት ነው። ማስተር ሀብነት እንግዲህ ከአንድ ሚዲያ ላይ በነበረው ቆይታ የራሱን ህመም ይፋ አድርጎ አውጥቷል። በቅርቡ ወደ ሕክምና እንደሚሄድ ተናግሯል። ለሕክምናው ገንዘብ በስሙ ብዙ የተከፈቱ አካውንቶች አሉ። ግን እኔ ገንዘብ አልፈልግም፣ ለሕክምና የሚሆን ገንዘብ አልፈልግም። ከናንተ የሚሆን ነገር የምፈልገው ነገር የኢትዮጵያ እናቶች ሁላችሁም በየእምነታችሁ እንድትጸልዩልኝ ነው። በህይወት ልብ የሚነካ ንግግር ነው። በህይወት ካልተመለስኩ ያሉኝ ነገሮች በሙሉ ለደሃ እንዲሆኑ ብሏል። በጣም ልብ የሚነካ ነገር ነው። እንግዲህ ማስተር ሀብነት ከታዋቂ ምንጮች እንደሰማነው ከሆነ ራሱም እንደተናገረው በሽታው ከጀመረኝ ጎፋ በነበረው ችግር ለመርዳት በሄድኩበት ሰዓት የዛን ሰዓት ነው በሽታው የጀመረኝ። ከዛ በኋላ ግን ይኸው 1 አመት ከ5 ወር ሆኖታል። ሰውነቴም እኔ ህመሜን ለሰው መናገር አልፈልግም ነበረ። ህመሜን ለሰው መናገር አልፈልግም ነበር። ግን ሰውነት ያሳብቃል። ሰውነቴ እየቀነሰ መጣ። ጃኬት ብደርብም ምንም ሊሸፈን የሚችል ነገር አይደለም። አሁን ለተሻለ ሕክምና መሄድ እንዳለብኝ ተነግሮኛል። እስኪሄድ ድረስ ደግሞ መቀመጥ አልችልም። የሚያለቅሱ እናቶች አሉ። የነሱን እንባ ማበስ ነው የምፈልገው ብለዋልና ጉርሻ ፔጅ ስለሱ እንደጻፈው ምንጮች እንዳሉት ወንድማችን ማስተር ሀብነት ከታመመ ትንሽ ቆይተዋል። ግን ህመሙን ደብቆ በጎ ስራውን እየሰራ ነበር። አሁን ግን ይህም በጎ ስራውን ለጊዜው አቁሞ በአፋጣኝ ሕክምና እንዲጀምር ቤተሰቦቹና ጓደኞቹ የቅርብ የማስተር ሀብነት ደጋፊዎች ቤተሰቦች መገፋፋት አለባቸው ባይነን ይላል። አዲስ ሚዲያ ኔትወርክ ይሄን ሰርቷል ይላል። ማስተር ሀብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ህይወት መለወጥ እንደሚቻል በተግባር ያሳየ ሰው ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች በመድረስ የሚታወቀው ማስተር ሀብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙ ሰዎችን እንባ አብሷል። አሁን ግን ማስተር ሀብነት በራሱ ከባድ ህመም ላይ መውደቁን ከኤምኤምኤን ጋር በነበረው ቆይታ ይፋ አድርጓል። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም የሚለው ማስተር ሀብነት የህመሙን ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። ማስተር ሀብነት 1 ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ ሀገር ሄደው እንዲመለሱ ማድረግ ችሏል። አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይሄ ህመም በምርመራ አይገኝም። ራሴን እያጣው በስነ ልቦናም እየተጎዳው ነው ብሏል። ማስተር ሀብነት ማንንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰው ልብስ የሸፈነው በሕክምና ይህ የማይባል ህመም እያስጨነቀ ይገኛል። አሁን ላይ ግን መታመሙ ከሱ አልፎ በሌሎች ሰዎች ዘንድ እየታወቀ በመምጣቱ ብዙዎች እየጠየቁት እንደሆነ ተናግሯል። የእናቶችና የአባቶች እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ ኩላሊት ህመም የነበረባት እህቴ ተሽሏት ፈገግታዋ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም። ያንን አይቼ እጽናናለሁ ብሏል። ማስተር ሀብነት የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ። ከዚህ ውጭ ሰውን ማስቀየም ስለማልፈልግ የኢትዮጵያ ህዝብ አባቶች፣ እናቶች እንዲጸልዩለት ጠይቋል።
ከጊዜ በኋላ የህይወቱን ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩት ድምጽና የተስፋ ድልድይ በመሆን ከፌስቡክ ከ1.7 ሚሊዮን በላይ በቲክቶክ ደግሞ ከ4.8 ሚሊዮን በላይ ተከታዮችን ማፍራት የቻለ ተጽዕኖ ፈጣሪ መሆን ችሏል። አዲስ ሚዲያ ኔትወርክም ለማስተር አብነት ሙሉ ጤንነቱ እንዲመለስለት ወደሚወደው ለብዙዎች ህይወት ተስፋ ወደ ሆነበት የበጎ አድራጎት ስራ እንዲመለስ ይመኛል ይልና ይሄንን የዘገበው ጉርሻ ፔጅ ነው ማለት ነው። አስባችሁታል ምን ያህል በራሱ ህመም እየተሰቃየ ባለበት ውስጥ ለሰዎች ጎንበስ ቀና እያለ ለተቸገሩት ሲደርስ እያየ ነው። እንግዲህ እኛ እያየ ነው ሰውነቱ እየቀነሰ አሁን የሰውነቱ መቀነስ ለራሱም እያሳሰበው በልብስ በጃኬት እንኳን መሸፈን አልቻልኩም። ሰውነቴ ህመሜን ለሰው መናገር አልፈልግም፣ ደብቄው ነበረ ግን አሁን መደበቅ ወደማልችልበት ደረጃ ነው የደረስኩት። ስጋ ደግሞ ያሳጣል በጣም ሰውነቴ እያለቀ ነው ያለው እና እኔ የምፈልገው አሁንም የኢትዮጵያ እናቶች በሁሉም እምነት ያላችሁ እንድትጸልዩልኝ ነው የምፈልገው። እኔ የገንዘብ ችግር የለብኝም፣ ገንዘብ እርዳታ በስሜ እንድትሰበስቡ አልፈልግም፣ ግን ጸልዩልኝ። ካልተመለስኩ ሚላት አባባል ደግሞ በጣም ነው የእውነት አንጀቴን እንትን ያለው በጣም ነው ልቤን የተሰማኝ። እግዚአብሔር ምስክሬ ነው። በጣም ልቤን የተሰማኝ ከዚህ በፊት በሚዲያው ላይ ቀርቦ እንግዲህ በአዲስ ሚዲያ ኔትወርክ ላይ ቀርቦ በጣም በሚያስለቅስ ሁኔታ እህቱ እንዴት እንዳረፈች በልብ ህመም ትታመም ነበርና እህቱ እንዴት እንዳረፈች ከእህቱ ሞት በኋላ ደግሞ እሱም የሆነውን ሆኖ ከዛ በኋላ ምንድነው ያለው ከእግዚአብሔር ጋር ስነጋገር የምትሰጠኝን እንድሰጥ። እንግዲህ መስጠትም እኮ መሰጠት ያስፈልጋል። ብዙ ንብረት ኖሮት ለሰው ለድሃ የማይሰጥ ንፉክ ሰው ባለበት ምድር ላይ እንደዚህ እንደ ማስተር አብነት ያሉ ደግሞ ንጹህ ልብ ያላቸው ለሌላው የሚደርሱ የሚተርፉ ሰዎች ማጣት ከባድ ነውና እግዚአብሔር ሁላችሁም ጸልዩለት። በእውነት ይሄ ደጋግ እጆቹ የሚዘረጉት እንዳይታጠፉ ሁላችሁም ኢትዮጵያና ኤርትራውያን በምታምኑት እምነት ለማስተር አብነት ጸልዩለት፣ እንጸልይለት። እግዚአብሔር ይሰማል። እዚች ምድር ላይ ትንሽ እንዲቆይ እንደው ረጅም እድሜ እንዲሰጠው የብዙዎችን እንባ ስለሚያብስ ለምድሪቷ ስለሚያስፈልጋት ለምድሪቷ በረከት ስለሆነ ማስተር አብነት ለዚች ምድር ያስፈልጋልና ሁላችሁም በምታምኑት እምነት ጸልዩለት። በጣም ነው እኔ የተሰማኝ እግዚአብሔርን እኔ በጣም ተሰምቶኛል ስለ ማስተር አብነት። ምንም አሽቃበጥ ምናምን አይደለም። ፈጣሪ ይድረስለት፣ የእውነት ፈጣሪ ይድረስለት። ፈጣሪ ይማርህ በሉት፣ እግዚአብሔር ይማርህ በሉት። ድኖ ከእንደገና ሰውነቱም ተመልሶ ሰውነት ባዳ ነው፣ ይመለሳል፣ ይመጣል፣ ይሄዳል፣ ሰውነት ይመለሳል። ስንቶች አሉ ለምድሪቷ እርግማንን የሚረጩ ሰዎች ባሉበት ሀገር እንደዚህ አይነት መልካም ሰው ደግሞ ማጣት የለብንምና ለልጁም ለቤተሰቡም እግዚአብሔር ትንሽ ህይወትን ሰጥቶት ትንሽ ከህክምናው ከበሽታው ተፈውሶ ተንቀሳቅሶ ረጅም እድሜ ሰጥቶት ፈጣሪ በዚህ ምድር እንደምናየው ተስፋ አደርጋለሁ እና ሁላችሁም በምታምኑት እምነት ጸልዩለት። ማስተር አብነት ታሟል። አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ።